ልጆችን ከገጠር ያመጡ ብዙ በደል የሚሰሩ ሰዎች አሉ ወይም ደግሞ በደል ሲደርስባቸው ዝም የሚሉ በጃንደረባው ትውልድ ከሚደገፉት ውስጥ የኚህና ታሪክ በጣም የሚያሳዝን ነው። ስሜናን ያለው ይባላል። ከ5 ዓመት ጀምሬ ያመጣች ሴትዮ ትንሽ ችግር ነበርና ትመታኛለች፣ ታንቀኛለች። ግን የ9 ዓመት ልጅ ሲሆን የሷ ወንድም ነው የተፈረኝ። ከዛ ሽንት ምሽኔና የሰገራ ሞጪና ደብላለቀብኝ። እሸታለሁ ስሸት ዘጋ ተቀመጭ ይባላል። ልክ በተደፈርኩ በአመቴ የ10 ዓመት ልጅ ሲሆን ማለት ነው እሷ ሞተች። እኔ ጎዳና ወጣሁ እና እንደዛ እያልኩኝ ከጎዳና መከራ ሳይ የኔ ቢጦቹ ደግሞ በልተው ቁጭ አድርገው ሲሄዱ አንስቼ እበላለሁ። እኔ አለምንም እነሱ በልተው የተውት ነው አንስቼ እበላለሁ። ከዛ አሁንም ደግሞ መልሼ ደግሞ ለሊቢጦቹ ሲሰጡ አያቸዋለሁ። ግን ስለ እግዚአብሔር ምናምን አልወድም። ምናልባች ደኛ ሰው ኩኜ ሰርቼ ከበላው ልመና ስለሚጣፍጥ ያ እንዲቀርልኝ ብዬ ሁሉ ቀን እኔ እንደ ሰው ኩኜ እውነት እንጀራ በልቼ ስደተኛ የምትባል ሳህን አለችኝ፣ አሁንም አለች። ወዳታለሁ ምንም እሷን ወዳታለሁ። ያችን ስደተኛ ሳህን በጣም ነው ወዳት እና ከፍታትና አንቺ ሳህን ግን እቺ ነው ጠግቤምብሽ ምበላልብሽ እላታለሁ። ሳህኑ እንደ ሰው ማለት ነው። ግን ሲሰጡኝ ሰበላባስ ሳይሰጡኝ ጦሜን ስውል እግዚአብሔር ይመስገን። መጨረሻ ግን በቃይ ሲለኝ አረንጓዴ ሆኖ ደግሞ ተጥሎ እንጀራ አገኘሁ። ያንን እንጀራ አሳውት አንቺ በርበሬ ዘይት የለውም፣ በጨው ብቻ አፈርፍሬ በላሁት። አፌ ደግሞ አሁን ከቆረብኩ ወዲህ ነው በደንብ የምናገረው እንጂ አልናገርም። መናገር እፈልጋለሁ፣ አፌ ይተባተባል፣ ሰክቶኛል፣ ምንም አልችልም። አፌም እንደዚህ እንቀጠቀጣል። ፋሲካ እሁድ ሆኖ እኔ ሰኞ ቆረብኩ። ስጋ ወደሙን አገኘሁ። ይሄን መሰለ አበባ የመሰለ ልብስ ጃንደረባ ጭርቆስ አለበሰኝ።